አንቺ አትጠገብ ትጠገብ አቤት እስኪ እንደን ማስገቢው እስኪ አስገቢው እስኪ እሱን ሰው የለበሽው ድር ዛሬስ ለእንትኑ ይሄ ይሻላል። አንቺ እንዴት ነው ቁርስ አልደረሰም? በተጧቱ ቀን መሸበድና እርሻን ባርስ ግን አልፈልቶም በማልዳ ወደ ሳይቀጥር ራስኔ ይጀል ልምጣ አቆጣጥሬ ወዲያ እና ቀድመሽ አትናገሪም ነበር በጧትም ማደውን እኔ ጋጡን ምኑን እየተላላው ወደሃል ብያለሁ እንጂ ድንቁዛቸው ወረደ እኮ ቀድም ነው ከብቶችን አንተ እዚህ ለዚህ የምትከሰከስ እንዴ? ኧረ እንዲያነሽ አንቺ እድሜ ልክሽን ዝም ብለሽ የታደሉት በጧት ጠላው ተቦጭቶ ቁርስ ተሰርቶ በልተው ሻዳሉ። እኔ አሁን ቆሜን ሂጅ ቀን ሙሉ ነው ምን ገበሬ በማልዳው አይበላም። አንተ አሁን ሞቅስ ልጅህ እመጣለሁ ቆጣጥሬ ምን ጊዜ ሳብሪ ሀገደው ምን መልቀው ይቀር መንጣት አይቀር እሱንማ እምቢ ብለሻል አንቺ። ሲጀመር ነይ እባክሽን አገራው ይለቀም ምስጥ ይፈጥራል አልኩኝ። ተሰባስቦ ይቃጠል ብልሽ ቤትም እንዳለ ለትሙል ቤት ነሽ አንቺ ቀደም ቤትም ቤት ላኝለሽ ነትይዋ ከደም አይውልህ እኔ አስተመጣ አንዱ ሁለቱ አንተ ልምታርሳለህ እኔ ማፈለቃልቄ ይዤልህ ልምጣ ነው ሂድ ተነስ እንደው ማድ እኮ ሄድ ነበር እንዳሉት መሰል ረፍዷል። ተጠገብ ነገ ባርስ ይሻላል። ነገ አርሰዋለሁ ነገ በለተ ማርያም ጠብስ ማርያም ናት እንዴት ቀኑም ጠፋህ አንተዬ ረንዲ አንተው ስለዛ ያንተ ጓደኞች ጀግናዎች ገበሬማ ጊዜ 2-3 ትል ማርሰዋል። አንተ እዚህ ተቀምጠህ እኔ ጋር ትወለደልዳለህ። ኧረ እባክህን ሂድ። ሲጀመር አንቺ እኔን እርሻ እንዲያርስ ፍላጎት የለሽም። ፍላጎት ይኖርሽማ በጧት ተነስተሽ የሚበላላውን ተመሳሳይ ነበረ ያ እናንተ አይተኸኛ የለውን ሰውን ያደሩትን እንደው ታምሜ ያደሩ ዛሬ አሁንም እኮ ተገድፌ በስንት መከራ ነው ታመምኩ። ጭንቅ ነው ሁሌ ታመም ቆረጠበኝ ጭንቅ ነው አመመኝ እግሬን ቆረጠበኝ ጭንቅ ነው። በጧት ተነስተሽ ውሃ ዳር ያሳደሽ ታጠቢ አልኩ እምቢ አልሽ። ይኸው እንደዚህ እንደ ነገሪቱ ምናል እንደው ሻው ምንድን አድርገህ ብታርስ ደምሲ ዱል ያስጪ አረዲያ እንደተከሰከስ ድሜን ገታውንካ የበረቃው መቼም እዛው ነው። በሮች ይዛችሁ ባል ኧረ በሮች ሄዱ መጣት ነበር እንደወጉና እንደወጉ ማጭ አንተ ወጋ ይነካም እንጂ እንደ ወንዶች ባይዞሽ እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን አለን። ወዴት? ወደ እርሻ እየሄድኩ ነበር። እርሻ እየወጣ እርሻ እየሄድኩኝ። ሸጋ ነው። እኔስ ወደዚህ ደርሼበት መጣ ጉዳይ ነበረኝ። ምን ዛሬ በስራው አንተ በስራው አሁን ልጁን እዚያ እርሻው ተክቼው መጣሁ። እሞት ሸጋ አድርገሃል። እኔ እንኳን አስረፍጄዋለሁ። እንደው አስረፍደዋል። ኧረ ድንቁ ስልኬው ነበር። ድንቁ ይሆንለት ብለህ አይሆንለትም። እንደው ሞካከር ብዬው ነበረ ተሆነልህ። ኧረ እንደው እኔም ቢጨንቀኝ ነው እንጂ ልጅ ያዘው ለራት አይበቃም ነው የሚባል አይሆንለትም። አግዘው እኔም አሁን እንዲያ ብዬ እኮ ተብሎ መለሳለሁ። አንተ ምን በዝራይቱ ቀን ነጭ ለብሰህ ጥሩ ማልሰራህ እንደው ጉዳይ ይዞ ተርስ ነበር የሚሻለው። እና እንዴት ናችሁ? ደህና ነን። ቤተሰብ በሙሉ ሰላም ነው? ደህና ናችሁ ወይ? ነው ይመስገን ነው። እንደው ክብር ምስጋና ይግባው። ምንም አንልበል። አላቁም ወደ እርሻህ አንተን ጀምር ስራ አስፈታው። ኧረ ችግር የለም። ኧረ ድንኳን ለብጌ ነው ለህር ነው ለህር ነው። በል ደህና ዋል። እስቲ ደህና ዋል በል። ሂድ ተሎ ተተካለት። አይ እንደውም ዛሬ አስረፍደዋል። አትጠጋ አንቺ አትጠጋ ለንጆሪ ተረሻል ወይ ምን አባት ያጅራታ ይወጣል ብዬ ነይ አስረፈደኝ እኮ እኔ ስቀረ ብዬ ነበር። ግን አሁን አስተላፊው እንዳይህ ግባ ወደ ቤት ገዘና የለም እገባለሁ። አይ እውነትሽን ነው። ጠጋ ማለት ሳይሻል አይቀር። ሌላ ሰው የለም ምንም ነገር የለም። ድንገት ምድኮ በይ ነይ እንጂ ወደ ጉዳያችን። ሰዓቱም እኮ ሄዷል። ነይ ማሰውም ይመጣብናል ነው የምልሽ። እህሉን ቀመስ እንጂ አረ የለም እንደው ነይ ቁጭ በይ ነው የምልሽ። እንደው አንድ ሁለት ጊዜ ጉዳያችንን ተፈጠምን በኋላ ከዚያ በኋላ እህሉንም እንደው ሌላውም ይደርሳል። ያንም እንደርስ
ትደርስበታለህ። ትንሽ ጉረስ ትንሽ አይ ግድ የለም ተው። ኧረ ተው ዝሙት ሰው ይመጣብናል። እንደ በባህዱ እንደው ደንቅ ነው ብለህ ነው? አይ ግድ የለም ግድ የለም አሁን ሰው ሳይመጣ ወደ ጉዳያችን ብንገባ ይሻላል ነው ልጅ አንቀዋጥም ሰርቻለሁ ቦምብ የሆነ ጠላም በጥቻለሁ እዚህ እንዴ ትንሽ ጉረስ አይ ግድ የለም ተይው ጉዳያችንን ፈጥምና ሰው ሳይመጣብን ከዛ ጠላውም እንዴው ቋንጣው ጧ ላይ ደርሳል ነው እሙች ኋላ ይደርሳል እንዴው እሙች ተዘጋጅተሽ ነኝ ወይ ደምስ ያላየኸው ጉድ እናቴ እሱን በደረቅ እንጀራ ታሳንቂያለሽ አንቺ ጎረምሳሽና መጥሽ ቋንጣ አርጌን የሰራሁት ቦምብ ጠላ አርጌ ነው ያረኩኝ እያለች ታቀበጠብጠዋል እና ፈርበበል ላይ ጉድሽን ሳላፈላውም አልቀርም አልጋ ብቻውን ምን አባቱ ይሰራል አልጋ ብቻውን ምን አባቱ ይሰራል ነው ኧረ ምን ይሰራል ካለስ ሴትና ወንድ ላይ እንዲጠንከር ማለት ነው እንጂ ተደሞ ኧረ ተው ትንሽ አይደብላሙት ትንሽ ነው ይርዳስ አንቺ እህሉን በግድ የለም ይደርሳል ነው ምንሽ አንገብግቦኛል ደምሴም ስራ ነው ማን ማይደርስ አረ መንፈስ ነው የሚመጣበትን አናውቀውም ለሞተልሽ እንዴው አንድ ሁለት እዚህ አደካክሚኝና እዚያ በኋላ እህሉም የሚበላው የሚጠጣው ይደርሳል እንደዚህ ይሻላል ብዬ እኮ ነው እዚህ ቤት ወይ ኧረ አትጠጋም ይደርሳል አረ የሚጠራሷል ነው እንዴ አትጠጋም አቤት ማን ነው ማን እስቲ ቆይ እኔ እንደምጭም ጠርስ ብሱ ውስጥ ገና ማንነት ነው ምልሽ ወዴት ነው ገባ ሰጅዋት ይገና ወዴት ነው ገባ ሸብሪነት የመሰለች ድንቃስ ሰብሬ ራይ ሰማያ ብራት እና ወዴት ነው ገባ ገና ብሱ ምግብ ያለው ወይ በዚህ እስቲ ሞክር እስቲ ደረሰለኝ ተከንተ ነው ብላ ወረድከኝ አረ ወደድሽ ጉድ ሆነ እንዴት ነው ምሻል ኧረ አትጠጋም አቤት የበላሽው ያጠብሽው መጣሁ ቆይ እስቲ መጣሁ ስራ ይዤ ነው ቤት ነው አንቺ ሆነሽ ነው እና ጥንቁር እስከሚዘጋጅ ለፈለፉ ስራ ይዤ ነው እንኳን ሰማሽ ብቻ ደህና ነሽ ደህና ነኝ ደህና ጣልሽ ዛሬስ ኧረ ምን እግር ይጥለኛል ዕቃ ልወስድ መጥቼ ነበር የምን ዕቃ ነው ሽብሪ ዕቃ ነው ደህና ነሽ እና ደህና ነኝ እንደው በአንዲቱ ስራ ዛሬ እኮ አንዲቱ ዓርብ ናት ዛሬ ወደ ስራ ልወጣ ነበር ይለቀናሻል ምን ከዚህ በኋላ ነው ወደ ስራ አሁን እኮ 6 ሰዓት ሆኗል ሆኗል ደምስ ይሄዳለሁ ገና ምሳ ይዤ ማለድኩ ገና ነኝ ይዤለት ልሄድ አሁን ስራ ይዤ አረፍድብኝ እየተሰበስኩ አይደል ሴት ነገር ታውቂዋለሽ አንቺ ኧረ እኔማ ዕቃ ስጭኝ ብዬሽ ነው በይና ዕቃ ስጭኝና እሄዳለሁ የምን ዕቃ ነው የማገሩ ውሃ የምቀዳበት አንቺ ደባል ያጥቼ እድዲ እና አሁን ውሃ እንዳስያዙት አይደል ኋላ ተመልሼ ገልብጬ ልስጥሽ ይላቀኝ ኧረ በይማ ገልብጠሽ ስጭኝ አሁን ከቆየሽው አይበልጥም ኧረ ተይ ረፈደ እንደው አልበልቶም እንደው ገበሬው አንቺም እናቴ እግርሽን ልጠፊው አላልሽኝም ግቢም አላልሽ ገና ይላቀኝ ሰጁ ብቻ ነው ታዩማ ዛሬ ስጭኝ አሁን ቆፋፍር በሴማ ሽራሽቼ ውሃ ልገለብጥ እንደው ይዟል ረፍ ጋር ሽብሪ ገባክኝ ይላቀኝ ማዘሽኝ ያድርግላ ነው ዛሬ ስመጥብሻና ሽብሪ ሱ እግርሽን ጠፊ ቆጭ ብለሽ ቆይ እሱ በይና በይ ዘቀም እችላለሁ ይሻልሻል ምንስ ምን ነው ብለሽ ነው እዚህ ላይ እቀመጣለሁ ጅማ ተተራዋጭ ረፈደ ስራ ምን አሁን ፀሐይቱ እናቴ አናት ትተክላለች እደነኛ ወንበር ላይ ምን ይሄን ከንዳርጋ ምን እሞች እንትን ሰራሁት ሽበሪ ደምስ ያልጋ ተበላሽቶበት እየሰራሁ ተበላሽቶ አልጋ እየጠገንኩ እኮ ሳታየው ጣል አድርጋብኝ ደባደበሪያው እነሱ ስርኬ እንዳልበሳህ ምን ትሰራለህ አልጋውን እየሰራሁ አልነበር እንዴ ተሰራ አለቀ ደምስ ስራ በዝቶበት አልሞች ይሄን የመሰለ አልጋ ሰርቶ ተበላሽቶበት ስራ በዝቶበት ላግዘው ሽብሪ ሽንጣሽ ምን ጆሮቶን ማባረታለሁ ሰራህ ደምስ መስራት ስራ በዝቶበት አልብዬ እኮ ነው ላግዘው ሽብሪ
አልጋው ተሰብሮ አልጋውን ይስራልን ብዬ ተሰብሮ በዚህ ሰልፍ እኮ ነው አሁን እግር መንገዴን ሳልፍ። አዎ ሰራ እድሜ ስጦና እናቴ እግሬን ጠፍቶ ተቀመጠ። አንቺም እኮ ይሄን አጓጣው ሮቶንም ሆን ያጓጣል አጓጣውት ይሄን ያጓጣውት ያንስ አሁን አጓጣ ምን እንደዚህ ዋ ታለኩት በጀርካውን በምንም አድርጌ ደፋፍቼዋለሁ። እንግዲህ ዘሽ እጅ ሮቶ እና ምን ነው አርበተበተሽ ሰዓት ተጠቀራ እኔማ ወደ ስራ ደርስ ነው ስለ ሮቶ ብዬ ተቀመጡ እህልም ቅመሱ ቀለም አለጠጡ እንቅመስ እንጠጣ በኋላማ ውጭ ብትይኝ ሳልወጣ ጉድሽ ሳላፈላውማ ከዚህ በስንት የምን ጉድ ነው ሽብሬ? የምን ጉድ ጉድሽ ጠፍቶሽ? አይ ጉደኛ ዛሬስ በደናሽ ነው የምን ጉድ ነው? በደናዬ ነው አንቺ ነው ቆይቱን ያዥባት አልጠጣም እንጂ አልጠጣም እንጂ አልቀራሪ ደግሞ ፍረንጠላ ነው ሽብሬ አልጠጣም ምንሽ ተቀመጭ ጉድሽን ነው ዛሬ ዛሬስ መጥቶብሻል። ምን ጉድ የምትይ ምን አለብኝ? አሁን አንድ ነገር ታረጉልኛላችሁ። ምንድነው መናረግ? አሁንም እኔ በምላችሁ ካልተስማማችሁ ጉድሽን ደብር ላይ ቆሜ ነው ማዘራልሽ። እኔ እኮ ከአንድም ከሁለቴ ሶስቴ ስትገናኙ እነዚህ ሰዎች እንደው ቅርርብ አበዙ። የጎረቤት ወጉ ይዟችሁ መስሎኝ ነው እንጂ ችጋራችሁን እንደዚህ ቸገረኝ ብሎ ይወራል። እንዲያ እያወራችሁ መስሎኝ ዝም ብዬ ሳዳምጣችሁ ዛሬ ተጋለጣችሁ። አይ ደምሴ እና እንዲያው በእጁ አልበላህም። በእጁ አልበላህም። ተይ ሽብሬ ተይ እሙሽ ተይ እንጂ ወይኔ ጉድ ሆንኩ። እኔማ አለሁ ይሄን የመሰለ ቤቴን የፈታሁ ደግሞ አንተ ምንድን ነው ጉድ የምትል አንተ? በሉ አትብላሉ። አሁን እንግዲህ መፍትሄውን እነግራችሁና ትሰጡኛላችሁ። ግድ የለም እንዲሁ ንገሪን እንጂ መፍትሄውን እንግዲህ ንገሪ። ማበሬ ደርሶ የለ እናውቃለን ደርሷል። እንግዲህ አው ዘይት ትገዙልኝ። ዋ እገዛለሁ እሙችን እገዛለሁ። እንገዛዋለን አጎጣጣን ስንት ሊትር ይበቃል? ሽፍሪትማ 10 ሽብሬ አስር ሊትር እንዴት ነው ዘመነ ውዴ? ተወዷል እኮ አሁን 10 ሊትር ዘይት እንዴት ነው? ምን አገባኝ? ሊወደድ ባይወደድ ያደረኛ ተጋገዙ እንጂ ተጋዛችሁ ግዙት እንጂ እንግዛው እንጂ ባላውንስ ጎሽኒ ምን ይሻለናል? 10 ሊትር ዘይት ነው። አምስቱን ያርገን እንግዲህ እንግዛው እንጂ ጉዳችን ተሚፈላ በደበይ እንዴት ሽብሬ እና ያመት ቀለብሽን ትችይብኝ ግዙትና እንገናኛለን። እንገዛዋለን። 10 ሊትር ነው 10 ሊትር ነው ሽብሬ። እንደዚህ ነው የምነግርህ። በይ ሽብሬ እሞች እንኳን 10 ሊትር ሌላ ገዛልሻለሁ። እንዴ ያንቺም ሆነ ታዲያ ፍጭ ቢሆን አጥርቼ ገዛልሻለሁ። ይሄን ወሬ ግን ታኒ ተጎሽኝ ታንቺ እንደው እንዳታደራሽ ሽብሬ እኔ መሰለ ቤት እንዳታስፈችኝ እንደው እባክሽ እንደው ተባበሪ። ተገዛሽማ ምን ያናግረኛል? ተገዛዋለሁ እንደው ጎሽኝ ልጅ እንደው አማጥጭ እንደው ምንት ማጥርጨኝ ገዛልሻለሁ ሽብሬ። ባሉ ነገ ምሸት አምጡት። ነገ እናመጣዋለን እንግዲህ እናመጣዋለን። አትጠገብ ማን ነው ብለሽ ደምስ አንቺ ጉድሽ ፈላ። አቤት